ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራተ በኩራት ልጆች የቅዱሳን ሁሉ ወዳጆች በወደደንና ባፈቀረን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። አሜን። የእግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እንኳን ለኃያሉ መልአክ ለቅዱስ ሚካኤል ዓመታዊ ክብረ በዓል አደረሳችሁ። የሊቀ መላእክት ቅዱስ ሚካኤል በረከት፣ ረድኤት፣ ጠባቂነት ከሁላችን ጋር ይሆን ዘንድ ይህን ድርሳን እዝነ ልቦናችሁን ከፍታችሁ እስከ መጨረሻው ትሰሙ ዘንድ ማጸናችኋለሁ። ቻናሉም ያድግ ዘንድ ሰብስክራይብ፣ ላይክ፣ ሼር በማድረግ እንዲሁም ሀሳባችሁን በመስጠት ቤተሰብነታችሁን ታሳዩን ዘንድ በፍቅር ቃል ጠይቃችኋለሁ። አነሳስቶ ላስጀመረኝ አስጀምሮም እንዲያስፈጽመኝ የእግዚአብሔር ቅዱስ ፍቃዱ ይሁን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዝንቱ ድርሳን ዘደረሰ ዴማቴዎስ ሊቀ ጳጳሳት ዘእስክንድርያ ዘይትነበብ በዕለተ በዓሉ ለአብይ ወክቡር ወቅዱስ ሊቀ መላእክት ሚካኤል አማስሩ ወሰኑዩ ለወርኃ ኅዳር ያርየነ ኃይለ ወታምረ ወክብረ ዘውሃቦ እግዚአብሔርም ኩሎሙ ቅዱሳን መላእክት ጸሎቱ ወበረከቱ ይሃሉ ምስሌነ ለዓለመ ዓለም አሜን። ይህ ድርሳን የእስክንድርያው ሊቀ ጳጳሳት ዴማቴዎስ የደረሰው በሊቀ መላእክት በገናናው በቅዱስ ሚካኤል በዓል ኅዳር 12 ቀን የሚነበብ ነው። ከቅዱሳን መላእክት አብልጦ እግዚአብሔር የሰጠውን ክብሩን ታምራቱንና ኃይሉን ይግለጥልን። ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። አውሎጉሶን ዛሬ ለእኛ ታላቅ ባለውና ወንድሞች ሆይ ልባችንን ደስ እያለው እንሰብሰብ። በዚችም በተቀደሰች ዕለት ከሥራችን ሁሉ አርፈን እንዋል። ነቢዩ ዳዊት በመዝሙሩ በእጃቸው እንዲያስነሱ በመንገድም ሁሉ እንዲጠብቁ ስላንተ መላእክትን ያዛቸዋል እንዳለ ገናና ክቡርና ኃያል ቸር አማላጅ የሆነ የመላእክት አለቃ ቅዱስ ሚካኤል የጣፈጠ የመንፈስ ቅዱስን ቃል ይሰጠኝ ዘንድ ለእኔ ተገለጸልኝ። የእግዚአብሔር መልአክ ለሚፈሩት ሁሉ አጥር ይሆናቸዋል። ቅዱስ ሚካኤልም ከሚፈሩት ሁሉ ያወጣቸዋል። እግዚአብሔር የሚፈሩትን እንዳጥር ሆኖ የሚጠብቃቸው እንደዚህ መልአክ ማን ነው? በእሱ የሚያምኑትንስ ከጭንቅ የሚያወጣቸው ማን ነው? ይህ ቅዱስ ሚካኤል አይደለምን? በዚችም ዕለት ከእግዚአብሔር ይቅርታን ያገኙ ዘንድ ይለምንላቸዋል። ወደ እግዚአብሔር ይጸልይላቸዋል። በሕይወት ጎዳና ይመራቸዋል፣ ያከብራቸዋልም። ይህም ስለ ጻድቃን ብቻ አይደለም፣ እግዚአብሔር እንዲምራቸው ለኃጥአንም ይለምንላቸዋል እንጂ። ማንም ሰው ለችግረኛ አንዲት እንጀራ ቢሰጥ፣ ስለ እሱ ቀዝቃዛ ውሃም ቢሰጥ፣ ቅዱስ ሚካኤል ስለ እርሱ ቸል አይልም። ሴትም ብትሆን ወንድም ቢሆን ልጆቹን በስሙ የሰየመ ስለ እነርሱ ቅዱስ ሚካኤል ይተጋል።
በእርሱም ስም ቁራሽ እንጀራና ጥርኝ ውሃ ለችግረኛ የሚሰጥ እርሱን እስከ ዘላለሙ አይተወውም። የቅዱስ ሚካኤልን ነገር ሰምታችሁ ታውቁ ዘንድ ብትፈቅዱ እኔ አባታችሁ ደማቴዎስ ምስክር ነኝ። ከሙታን ተለይቶ ለተነሳው ለጌታችን ለኢየሱስ ክርስቶስ መቃብር ለክቡር መስቀሉም ሰግድ ዘንድ ኢየሩሳሌም ሄድሁ። እርሷም ከሐዘናችን የምታጽናናንና ታርፉባት ዘንድ አስተውሉ ብሎ ጌታችንም በውስጧ የተመላለሰባት ቤተ ክርስቲያን ናት። ወደ ደቀ መዝሙር ወንጌላዊ ቅዱስ ዮሐንስ እናት ማርያም ቤት ገብቼ ወንጌላዊው ዮሐንስ የጻፈውን መጽሐፍ አግኝቼ ተመለከቱ። የመጽሐፉም ንባብ የሚረዳንና የሚያጽናናን ይህ ነው ይላል። ሰማዕትና ወንጌላዊው የሆነ ዮሐንስ እንዳለው ደስ የሚያሰኝ ነገር አገኘው። እኔም በገባው ጊዜ መልአከ እግዚአብሔር ከኔ ጋራ ነበር። እርሱም በሰማይ ያለውን ድንቅ ነገርና ብዙም የኩነኔ ቦታ አሳየኝ። ከዚያም አውጥቶ ወስዶ ይህን ፈጽሞ የሚያስደነግጥ ታላቅ የኩነኔ ቦታ አለኝ። ይህም ቦታ ከታችኞቹ አዘቅቶች እጅግ የጠለቀና የሰፋ ነበር። እንደ ብዙ ጅረትም ፏፏቴ ድምፅ ያለ ታላቅ ጩኸት ሰማሁ። አብሮኝ ያለውን መልአክ ጌታዬ፣ ይህ የማየው ታላቅ ጢስም የሚወጣበት ከ300 ሚሊዮን ሜትር በላይ የሆነ ምንድነው ንገረኝ አልሁት። ይህ መልአክም በ300 ቀናት የማይደርሱበት የእሳት ጉድጓድ ነው አለኝ። ዳግመኛም የእሳት አነብስትና የእሳት እባቦች ከኩነኔ ቦታ ከእንፉይ ከስቃይ ቦታም ከአልፊት ከበርባሮስ ስፍራም ከህራንኮስ ይወጣሉ። በዚያም የማይጠፋ እሳት የማይንቀላፉ ትሎች አሉ። ብዙ የሚሆኑ የኃጥአን ነፍሳት ከዚያ ፈጽመው አይወጡም፣ ምታተ ታሕቲት ይወርዳሉ እንጂ። አብሮኝ ያለውም መልአክ የእግዚአብሔር ባለሟል ወዳጄ ዮሐንስ ሆይ ከሌላው ሁሉ የሚያስደነግጠውን ታላቁን የስቃይ ቦታ አስተውል አለኝ። እኔም ወደዚህ ደይን ውስጥ ለሚገቡት ለኃጥአን ሁሉ ወየውላቸው አልሁ። ካየሁትም ሁሉ ይህ የደይን ቦታ የምድር ስፋት ያህላል፣ ጥልቀቱም በዚሁ ልክ ነው። ክፋት ያለበት ሁሉ ከእሱ አይወጣም ብዬ እነግርሃለሁ አለኝ። በኃጥአን ላይ የሚወርደው መቅሰፍት በዚያ ውስጥ ለሚኖሩ ከባድና ጽኑ መከራ እንደሆነ ተረዳሁ። የእግዚአብሔር የመዓቱ ድምፅ ከጥልቀቷ በታች የ300 ቀን ጉዞ የሚያስኬድ ጎዳና ያወርዳቸዋል። ሰውም ወርዶ በምንም አይወጣም። ኃጥአንም ሁሉ እጃቸውንና እግራቸውን ታስረው በውስጧ ናቸው። መንገዳቸውም ሁሉ ወደዚያው ነው። እኔ ዮሐንስም በእነሱ ላይ የሆነው ሁሉ ባየው ጊዜ ስለ ኃጥአን ኩነኔ ታላቅ ለቅሶን አለቀስኩ። ይህ መልአክ የእግዚአብሔር ቅን ወዳጅ ዮሐንስ ሆይ ስለዚህ ነገር አታልቅስ፣ የቅዱስ ሚካኤል ሰማያዊ ክብሩንና ልዕልናውን እያየህ ዛሬ ደስ የምትሰኝበት ነገር አለና አለኝ። እንዲህ ሲነግረኝ ቅዱስ ሚካኤል በራሱ ላይ የክብር አክሊል ተቀዳጅቶ ከሰማይ መጣ። በፊቱ መላእክትና ጻድቃን እያመሰገኑ ነቢያትም፣ ሐዋርያትም፣ ጳጳሳትም፣ ሰማዕታትም ሁሉ ከእርሱ ጋር አብረው ይሄዳሉ። ለማየት የማይቻል የክብር ልብስ ለብሰዋል። በእጃቸውም ዕፀ መስቀልና ዘንባባ ይዘዋል። ያመሰገኑም በኩነኔ ቦታ ወዳሉት ሰዎች እስኪወርድ ድረስ በፊቱ ይዘምራሉ። ቅዱስ ሚካኤልም ወደ ሲኦል በወረደ ጊዜ መልተው የነበሩ እሳትና ጢስ ጠፉ። በኩነኔ ቦታ ያሉ አራዊት ሁሉ ጭጭ አሉ። በዚያች ሰዓት ይህንን አየሁ። በዚያው ጊዜ ክቡርና ታላቅ ባለግርማ የሆነ ቅዱስ ሚካኤልም የቀኝ ክንፉን ወደ ጥልቁ ደይን ላከው። ከዚያም ስፍር ቁጥር የሌላቸው ነፍሳት በቀኝ ክንፉ ከዳር እስከ ዳር መልቶ አወጣ።
ከኩነኔው ቦታ ያወጣቸው ነፍሳት 12ቱን ማሳ መላው። ይኸውም ኤዶም የተባለች ገነት ናት። ዳግመኛም ኃያል ቅዱስ ሚካኤል የግራ ክንፉን አውርዶ ከቀድሞ ይልቅ የሚበዙትን አወጣ። እሳታውያን ኪሩቤልና ሱራፌል፣ ገዳማውያን ጻድቃን ከሰማይ አብረው የመጡት ሁሉ የእግዚአብሔርን ምሕረት የተመላ ክንፉን 3ኛ ጊዜ ያወርድ ዘንድ ይህንኑ መልአክ ለመኑት። ዓይናቸው ብዙ በሆነ በ40ቱ እንስሳ ኪሩቤልና በካህናተ ሰማይ በሱራፌል ላይ አድሮ የሚኖር የገዦች ገዢ ነገሥታት ንጉሥ ከሆነ ከእግዚአብሔር ዘንድ ለሰው ልጆች ምሕረትን ከሚለምን ከተወደደና ከከበረ ከቅዱስ ሚካኤል በቀር ማን ቆጥሮ የማይደርስባቸውና ቁጥራቸው የማይታወቀው 3ኛ ጊዜ አወጣ። ከዚያ የሐዘንና የመከራ ቦታ ከሚያስፈራው ከስቃይ ስፍራ የወጡት ስፍር ቁጥር ያልነበራቸውን ጻድቃንም መላእክት ወስደው ኃጢአትን በሚያስተሰሪ አበሳን በሚደመስስ ማየ ሕይወት አጠመቋቸው። በፍጹም ደስታም ቅባ ቅዱስን ቀብተው የትጉሃን መላእክት አለቃ ወደሆነ ቅዱስ ሚካኤል አመጧቸው። ያን ጊዜም የሰማያውያን መላእክት አለቃ የሆነ ቅዱስ ሚካኤል ሁሉንም ወስዶ ከእግዚአብሔር ፊት አቀረባቸው። እነርሱም በቅዱስ ሚካኤል አማላጅነት ምሕረት ላደረገላቸው ፈጣሪ ሰግደው አመሰገኑ። እነሆ በዚያች ዕለትና በዚያች ሰዓት ከመጋረጃ ውስጥ የምክሬ አበጋዝ በሆነ በቅዱስ ሚካኤል ጸሎት በእናቴ በቅድስት ድንግል ማርያም አማላጅነት በጻድቃንና በቅዱሳን በሰማዕታት ሁሉ ልመና ፍቃዴን ከፈጸሙ ጋር በምድር ያሉ ኃጥአን ሁሉ ይድናሉ፣ ወደ ዘላለም ሕይወትም ይገባሉ የሚል ቃል ተሰማ። በዚያን ጊዜም የመላእክት አለቃ ቅዱስ ሚካኤል ወስዶ ገነት አገባቸው። እኔ ዮሐንስም ከአብና ከወልድ ከመንፈስ ቅዱስ መጋረጃም ውስጥ ይህን ቃል ሲወጣ በሰማው ጊዜ ስለ እግዚአብሔር ቸርነት በጣም ደስ ተሰኘው። በቅዱስ ሚካኤል ልመና ስለ አብ ወልድ መንፈስ ቅዱስን ፈጽሜ አመሰገኑ። ይህም መልአክ የእግዚአብሔር ባለሟል ዮሐንስ ሆይ የቅዱስ ሚካኤል የበዓሉ ቀን ዛሬ የተለየ እንደሆነ እወቅ። ይኸውም የመጀመሪያው በዓሉ ሰኔ 12 ቀን ነው። ሁለተኛው በዓሉም ኅዳር 12 ቀን እንደሆነ ተረዳ አለኝ። በዚሁም ዕለት እግዚአብሔር በሰማይ ካሉ ሁሉ በላይ አድርጎ ሾመው። ስለ ትሕትናውና ስለመታዘዙ ጌታውን የካደና የበጎ ሥራ ጠላት የሆነ ሰይጣንንም ድል ይነሳው ዘንድ ሥልጣን ሰጠው። ወደ ሰማይ ባረገ ጊዜ በመጀመሪያው ነጋሪት ድምፅ ሹመትን እንደሰጠው ሁሉ ዳግመኛ ሙታን በሚነሱ ጊዜ በክብር ይመጣል። ቅዱስ ሚካኤል ልመና ስለ አብ ወልድ መንፈስ ቅዱስን ፈጽሜ አመሰገኑ። ይህም መልአክ የእግዚአብሔር ባለሟል ዮሐንስ ሆይ የቅዱስ ሚካኤል የበዓሉ ቀን ዛሬ የተለየ እንደሆነ እወቅ። ይኸውም የመጀመሪያው በዓሉ ሰኔ 12 ቀን ነው። ሁለተኛው በዓሉ ኅዳር 12 ቀን እንደሆነም ተረዳ አለኝ። በዚሁም ዕለት እግዚአብሔር በሰማይ ካሉ ሁሉ በላይ አድርጎ ሾመው። ስለ ትሕትናውና ስለ መታዘዙ ጌታውን የካደና የበጎ ሥራ ጠላት የሆነ ሰይጣንንም ድል ይነሳ ዘንድ ሥልጣንን ሰጠው። ወደ ሰማይ ባረገ ጊዜ በመጀመሪያው ነጋሪት ድምፅ ሹመትን እንደሰጠው ሁሉ ዳግመኛም ሙታን በሚነሱበት ጊዜ ክብር ይሰጠዋል። ሁለተኛም ነጋሪት ሲመታ በሰይጣን ምክር ጌታችን ኢየሱስ ክርስቶስን በሰቀሉ ከሐሳውያን አይሁድ ላይ ከቀድሞ የበለጠ ክብርና ሥልጣን ይሰጠዋል። ክርስቶስንም ከሙታን ተለይቶ አልተነሳም የሚሉትን አመፀኞች ሁሉ ምድር አፏን ከፍታ ትውጣቸዋለች። ዳግመኛም ትንሣኤ ሙታንን ፈጽሞ የማያምኑትን ቅዱስ ሚካኤል በዝንጎች ማተብ አትሞ ወደ ሲኦል ያወርዳቸዋል። የዲያብሎስም ወገኖች ክርስቶስ ከመቃብር በመነሳቱ እያዘኑ ወደ መካነ ሲኦል ወረዱ። እርሱም በአሸናፊው በእግዚአብሔር ኃይል ብርያልን አሰረው፣ ዲያብሎስንም ድል አደረገው።
ትንሣኤ ሙታንን የሚያምኑ በጥምቀትም የተወለዱ ጻድቃንን ግን ወደ ገነት ያገባቸዋል። አብም ከልጁ ከክርስቶስ ጋር ወዳለበት ያሳድጋቸዋል። ለቅዱስ ሚካኤል በሙታንና በሕያዋን ላይ ይፈርድ ዘንድ ሥልጣንን ስለሰጠው በእነርሱ ደስ ይለዋል። ይህችውም የእርሱ ገንዘቡ የምትሆን ናት። እርሱም ቅድመ ዓለም የነበረ የእግዚአብሔር አብ ልጁ ኢየሱስ ክርስቶስና የባሕርይ ሕይወቱ መንፈስ ቅዱስም በማይመረመርና ሊነገር በማይቻል በታላቅ ክብር ቅዱስ ሚካኤልን መረጠው። በሰማይ ካሉ ሁሉ በላይ ቀድሞ የበለጠ ማዕረግ ሰጥቶ አከበረው። በየዓመቱ በኅዳር 12 ቀን ድንቅ ታምራትን ያደርግ ዘንድ ሥልጣንን ሰጠው። በጌትነቱ ዙፋን የተቀመጠ በኪሩቤልና በሱራፌል አድሮ የሚኖር ቅዱስ ሚካኤልን በሁሉ ዘንድ የሚልከው እያንዳንዳቸው ከነሱ በየማዕረጋቸውና በየክብራቸው ከመጋረጃ ውጭ ከሚቆሙት ሁሉ በላይ ከፍ ከፍ አድርጎ መረጠው። ቅዱስ ሚካኤልም ከመጋረጃ ውስጥ በወጣ ጊዜ በሰማይ ያሉ ሁሉ በየወገናቸው ከቀደመ ሰው አዳም ጀምረው ያገለገሉት ጻድቃንና ሰማዕታትም ሁሉ ተባብረው አገኛቸው። በየወገናቸው ሁሉም ተሰብስበው በማኅበር ይዘምራሉ፣ ያመሰግናሉ። የእግዚአብሔር ባለሟል ዮሐንስ ሆይ ዓይንህ እንደሚያየው በቅዱስ ሚካኤል አጠገብ ከጌታ በሚገኝ ፍጹም ደስታ ይኖራሉ። ከእንግዲህም የኩነኔ በሮችና የሚያስፈራ ጥልቅ ጉድጓድም ይከፈታል። ነፍስ ሁሉ በእግዚአብሔር ቸርነት ወደ አንተ ቦታ ይሰበሰባል። ይህችውም ገነት ናት። ዳግመኛም በበዓሉ ቀን ቅዱስ ሚካኤል ይመጣና በክብር ባለቤት በእግዚአብሔር ፈቃድ ክንፎቹን ወደ ሲኦል ያወርዳል። ኃጥአንንም ወደ አዲሲቱ ምድር ያወጣቸዋል። ይኸውም የመላእክት አለቃ ቅዱስ ሚካኤል ሠራዊት ይሆናሉ። ፍጹም ምሕረት አግኝተው በአንድ ጊዜ በክንፉ ያወጣቸው ስፍር ቁጥር የሌላቸው እልፍ አእላፋት ናቸው። የቅድስት ትንሣኤው መታሰቢያ ስለሆነች የከበረች ሰንበተ ክርስቲያን ለችግረኞችና ለድሆች የመጸወቱ ከሲኦል ያወጣቸው የኃጥአን ነፍሳትም እጅግ ብዙ ናቸው። ብዙም ቢሆን ጥቂትም ቢሆን አንድ እንጀራ ቢሆን ግማሽ፣ እንዲሁም አንድ ጽዋ ቀዝቃዛ ስንኳን ቢሆን በዚች በከበረች ሰንበተ ክርስቲያን ዕለት ለድሃ የሚሰጠውን እግዚአብሔር እንዲምረው መንግሥተ ሰማያትንም እንዲያወርሰው ከሰይጣን መከራ ከጥፋትም ሁሉ ጠብቆ ያድነዋል ብዬ በእውነት እመሰክራለሁ። ሁለተኛውም ይችን ሰንበተ ክርስቲያንን በማክበር ቤትና ልጆቻቸው ገንዘባቸውም ይባረክላቸዋል። ዳግመኛም በሚካኤልና በገብርኤል ስም ለችግረኞች ድሆች የሰጠ ቢኖር በ24ቱ ካህናተ ሰማይ ስም በ40ቱ እንስሳ ስም አምላክን በወለደች በእመቤታችን ድንግል ማርያም ስም በጻድቃንና በሰማዕታትም ስም ስለ ክርስቶስ ስም በተጋድሎ በቅዱሳንም ሁሉ ስም የሰጡትን ሁሉ በአምላኩ በእግዚአብሔር ኃይል ቅዱስ ሚካኤል ከክፉ ሁሉ ያወጣቸዋል። ለተራቡና ለችግረኞች በቅዱስ ሚካኤል ስም አንድ እንጀራ ስንኳ ቢሰጡ ወደ ሲኦል እንዳይጥሏቸው ይለምንላቸዋል። ይቅርታን ያገኙ ዘንድ ኃጢአታቸውንም ያስተሰርይላቸው ዘንድ ክርስቲያንም ወይም አረማዊ ቢሆን ወደ እግዚአብሔር ከሚለምኑ አይሁድም ወገን ቢሆን ወደ ጌታችን ኢየሱስ ክርስቶስ ያቀርባቸዋል። በቅዱስ ሚካኤል ስም ደግ ሥራ የሠራ ሁሉ የእግዚአብሔር ልጅ መሐሪው ይቅር ባይ ክርስቶስ አይተወውም። ከዚህም በኋላ ሰማይና ምድር ይነዋወጣሉ። ጻድቃንና ሰማዕታትም ሁሉ ወደ እግዚአብሔር አብ በቅዱስ ሚካኤል አማላጅነት ይለምናሉ። ዮሐንስ ሆይ እንዳየኸው ሁሉ በዚች ሰዓት ለሚለምኑላቸው ሁሉ ይቅርታን ያደርግላቸው ዘንድ ወደ እግዚአብሔር ይማልዳሉ። በዚህ ዓለም ለድሆችና ለችግረኞች ለመጸወቱ በሦስተኛውም ጊዜ ስለ ጻድቃንና ሰማዕታት ስም ያወጣቸዋል። እንግዲህ ሊቀ መላእክት ቅዱስ ሚካኤል ሁልጊዜ
ከክርስቶስ ትንሣኤ እስከዚች ዕለት እስከ ዕለተ ምጽአቱም ድረስ ለዘላለሙ ብዙ ታምራት ይሰራል። ወንድሞች ሆይ የምነግራችሁን ስሙኝ፣ በዝንልቦናችሁም አድምጡኝ። የቅዱስ ሚካኤል ዝክሩን አድርጋችሁ የዘላለም ሕይወት ታገኙ ዘንድ የማያልፍ ደስታ ትወርሱ ዘንድ ቅዱስ ሚካኤልም በየዓመቱ በኅዳር 12 ቀን እንዲህ የሚያደርጉትን አይተዋቸውምና። ከዚህም ቀጥሎ የቤተ ክርስቲያንን ወገኖች የሆኑትን ሁሉ እንደ ሥራቸው ወደ ምሕረት ቤት ወደ ኢየሩሳሌም ሰማያዊት ይወስዳቸዋል። ከዚህም በኋላ ሊቀ መላእክት ቅዱስ ሚካኤል ወደ አብ መጋረጃ ይገባል። በዚች ዕለት ምድራዊትና ሰማያዊት ምሕረቱም ከመኖሩ በታች ይሰግዳል። ስለ ውሃ ምንጮች፣ ስለ ወይን ቦታዎችና ስለ ምድር ፍሬያት፣ በምድር ላይም ስለሚኖሩ ስለ ሰው ልጆች ሁሉ፣ ስለ እንስሳትም፣ ስለ ሰማይ ወፎችም፣ ስለ ባህር ዓሣዎች፣ በባህር ውስጥም ስለሚንቀሳቀሱ ሁሉ የምሕረት ባለቤት ከሆነ ከአብ ዙፋን በታች ሁል ጊዜ በማመስገን ይሰግዳል። አብም ልመናውን እስኪሰማውና የምሕረትን ቃል እስኪያስተላልፍለት ድረስ ከእግረ መንበሩ ስር አይነሳም። ለዚህም ዓለም ምሕረትን የሚለምኑ መላእክትን በየዓመቱ በኅዳር 12 ቀን በእግዚአብሔር የዙፋን አውደ ምሕረት ዙሪያ ተሰብስበው ለሰውና ለእንስሳትም ሁሉ ምሕረትን የሚለምን ቅዱስ ሚካኤል ከአብ የምሕረት መጋረጃ እስኪወጣ ድረስ ይጠባበቃሉ። ቅዱስ ሚካኤልም ከመጋረጃ ውስጥ በወጣ ጊዜ ቸር መሐሪ አብ ለቅዱስ ሚካኤል የሰጠው ልብሱን እኒያ መላእክት ይመለከታሉ፣ ይቅርታን የማግኘት ምልክታቸው ነውና። ስለዚህም እኒህ መላእክት በምድር ላይ ምሕረት እንደተደረገ ሰውንም እንስሳትንም ይቅር እንዳለ በዚህ ዓለምም የሚሆኑ ሁሉ ለይተው ቅዱስ ሚካኤል በለበሰው ልብስ አምሳል ያውቁታል። ስለዚህም በዚህ ዓለም ይቅርታ ለተደረገለት ስለ ሰው ልጅ ነፍስ ሁሉ ታላቅ ደስታ ያደርጋሉ። የእግዚአብሔር ባለሟል ዮሐንስ ሆይ ዛሬም ለችግረኞችና ለጦም አዳሪዎች በቅዱስ ሚካኤል ስም ምጽዋት ለመስጠት የሚያስቡ ንዑዳን ክቡራን ናቸው። ዮሐንስ ሆይ ዳግመኛም እነግርሃለሁ፣ ምስጢሩ የሚያስደንቅ ይህንን መጽሐፍ ያጻፈ ቢኖር በቅዱስ ሚካኤል ስም ለቤተ ክርስቲያን ዕጣን ወይም ሰም ወይም አልባሳትን ልዩ ልዩ ንዋያተ ቅድሳትን የሰጠ ቢኖር አንድ እንጀራ በመስጠትም በጎ ያደረገ ወይንም አንዲት ጽዋ ቀዝቃዛ ውሃ ለችግረኛ የሰጠ ቢኖር ስለ እሱ ቅዱስ ሚካኤል ቸል አይልም። ኃጢአቱም እንደ ባህር አሸዋ እንደ ዱር ሳር ቢበዛ ይሰረይለታል። ቢሞትና ወደ ኩነኔ ቢቀርብም በቤቱ እንዳለ ይሆናል እንጂ በቅዱስ ሚካኤል አማላጅነት እግዚአብሔር ይምረው ዘንድ እስኪፈቅድ ድረስም በእሳት አይቃጠልም። የእግዚአብሔር ባለሟል ዮሐንስ ሆይ ድንቅ ምስጢር ያለበትን ይህንን መጽሐፍ አስቦ የጻፈው ለቤተ ክርስቲያንም መገልገያ የሰጠ ወይም በእግዚአብሔር ቃል አምኖ በቤቱ ያስቀመጠው ቢኖር በሽታም ረሃብም ወደ እሱ አይመጣም። ወደ ቤቱና ከብቶቹ ወዳሉበት ቦታ ርኩስ አውሬ አይገባም። በእርሻውም አይጥ፣ አንበጣ፣ ኮቤ፣ ተምች፣ ትልዋግ፣ አመዳይ፣ ውርጭም ቢሆኑ አይደርሱበትም። እነዚህ ሁሉ ወደ እርሱ መኖሪያ ፈጽሞ ሊጠጉ አይችሉም። እስከ 4 እና 5 ትውልድ ድረስም የችግረኞች በሽታ፣ ረሃብ ይህ መጽሐፍ ወዳለበት መኖሪያ ቤት ለዘላለም አይገባም። የውሃ ድርቀት፣ የእንስሳት እልቂት በሰው ዘንድ አባር ቸነፈር ታስቦ አይመጣም፣ የቅዱስ ሚካኤል ስም ረዳት ይሆናልና። ቅዱስ ሚካኤል መታሰቢያውን ለሚያደርጉ ሁሉ ወደ እግዚአብሔር እየጸለየ ይለምንላቸዋል። በጸጋው በኃይሉና በክንፉ ጥላ ለዘላለም ይጋርዳቸዋል፣ በቸርነቱም ይጠብቃቸዋል። ታላቅና ክቡር ልዑል በሆነ በዚህ በቅዱስ ሚካኤል ድርሳን የሚገኘውን የመንፈስ ቅዱስን ስሞች ሳይለይ ይህን መጽሐፈ ድርሳን ያጻፈ የመላእክት አለቃ የሆነ ቅዱስ ሚካኤል ከዚህ መጽሐፈ ድርሳን የሕይወት መዝገብ ፈጽሞ አይለየውም። ይህን መጽሐፍ ከመጀመሪያ እስከ መጨረሻ በቅዱስ ሚካኤል በዓል ቀን የሚደግም ሰው ቢኖር ስለ ክብሩ ስለ ገናነቱና ከቅዱሳን መላእክት በላይ አክብሮ የሾመው እግዚአብሔር ለቅዱስ ሚካኤል የሰጠውን እኒህን የአምላክ ስሞች አይተው
ይልቁንም በእነዚህ በከበሩ በእግዚአብሔር ስሞች የሚታመኑ 14ቱን ቀን የመታሰቢያ ዝክሩን ማድረግ ይገባቸዋል። የሚቻለውስ 14ቱን ዕለታት ያክብር፣ የማይቻለው ግን 4ቱን ዕለታት ሊያከብር ይገባል። ከሁሉም አስቀድሞ ታላቅ በዓሉ ኅዳር 12 ቀን ነው። ቀጥሎም ታላቅ በዓሉ ሰኔ 12 ቀን ነው። ከዚያም ነሐሴ 12 ቀን ነው። ከዚያም ታኅሳስ 12 ቀን ነው። እነዚህ ሁሉ በጥንቃቄ ያክብሩ። ሌሎቹ በዓላቶቹ ግን ጥር 12 ቀን፣ ከዚህም ቀጥሎ የካቲት 12 ቀን ነው። ከዚህም ቀጥሎ መጋቢት 12 ቀን ነው። ከዚህም ቀጥሎ ሚያዝያ 12 ቀን ነው። ከዚህም ቀጥሎ ግንቦት 12 ቀን ነው። ከዚህም ቀጥሎ ሐምሌ 12 ቀን ነው። ከዚህም ቀጥሎ መስከረም 12 ቀን ነው። ከዚህም ቀጥሎ ጥቅምት 12 ቀን ናቸው። ከዚህም ቀጥሎ ኅዳር 13 ቀን የትጉሃን አእላፍ መላእክት በዓል ሲሆን ታኅሳስ 19 ቀን ደግሞ የመላእክት አለቃ ቅዱስ ገብርኤል በዓል ነው። ያን ጊዜ በሰማይ ያሉ መላእክት ሁሉ የሰራዊታቸው አለቃና መልአከ ሰላማቸውም ቅዱስ ገብርኤልን ክብር ለማየት ይሰበሰባሉ። የሌሎቹ መላእክት በዓል ግን ካለቃቸው ቅዱስ ሚካኤል በዓል ጋር አንድነት ይውላል። የከበረ የመላእክት አለቃ ቅዱስ ሩፋኤልና የካህኑ የመልከጼዴቅም ዝክረ በዓላቸው ወርኃ ጳጉሜ 3 ቀን ነው። ይህችም የታላቁ ሩፋኤልና የጻድቁ የመልከጼዴቅ በዓል ፈጽማ የከበረች ናት። ስሟም ዕለተ ምሕረት ማለት ነው። ይህችንም ቀን ከፍ አድርጋችሁ አክብሯት። በዚህች ዕለት ዝክራቸውን የዘከረ በስማቸውም ለድሆች ምጽዋትን ለቤተ ክርስቲያንም መባን የሰጠ ቀድሞ እንዳልሁት ሁሉ ከክፉ ይድናል። በእነዚህም በከበሩ ቃላት ኃይልም ወደ ቤቱ ክፉ ነገር አይገባም፣ መቼ መከራ አያገኘውም። በኃይል የሚመጡ ክፉ ሰዎችም አያሸንፉትም። በቅዱስ ሚካኤል የጸሎት ኃይል ድል ይሆናሉ እንጂ። ይህንን መጽሐፍ የጻፈው ያጻፈው ያነበበውም የተረጎመውም ሲነበብ የሰማውም ቃሉን በንጹሕ ልብ የተቀበለ በሕይወቱ ሳለ ሐዘን አያገኘውም። ጠላቶቹም አያሸንፉትም። በሞተም ጊዜ ኩነኔን አያይም። የመላእክት አለቃ ቅዱስ ሚካኤል ያድነዋልና። ይህንን መጽሐፍ የሚጽፈው ሁሉ ባልተገባ ቦታ ያስቀምጠው፣ በተቀደሰና መልካም ቦታ ያስቀምጠው እንጂ። ይህ ስም አምላክ ያለበት ቃል ለዘላለም ታላቅ ኃይል የሚሰራ ነውና። በትሕትና ቃልም እኒህን የከበሩ ቃላትን ተናገረ። አካል አሚኤል የግ ቦኤ ኤንጋ ካዚን አርአኪን ኤርናኬ ኬምካዮን ቤቁ ኬሎ አስኤሊቅ አስሎ አስከማ አላሶሙ ኤክ ሬው ያስቲክ ቤስኪር ጋርጎ አቢት ከቢስ ፌኢአ ፌኤ አልአጋ ኤዊስ አብሶላ ኬፍካዊኑ አህሉ አውአጽ አዊካእሎ አሴሎ ዮብጎ ኤል አክዊ አስ ከመእ ወዲናኬጓ እኒህ የከበሩና ከፍ ያሉ የእግዚአብሔር ሕያዋን ስሞች በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ ከቃላቶች ሁሉ የበለጡ እንደሆኑ የታወቀ ነው። ይህንን መጽሐፍ የሚያጽፍ ሰው ካጠገቡ አይለየው። ለእሱ ጠላትን የሚያሸንፍበት ለዘላለሙ መከታና ጋሻ የሆነው ዘንድ በንጹሕ ቦታ አስቀምጦ በክብር ይጠብቀው እንጂ። በጨለማ የሚዘዋውሩ የጠላት ሰይጣን ኃይሎች በአሸናፊው በእግዚአብሔር በመዓቱ መቅሰፍት ይደምሰሱ። በቅዱስ ሚካኤልም ጸሎት ደስታን በሚያበስር በቅዱስ ገብርኤልም ጸሎት በ99 ሊቃናት በድርገታትም ጸሎት በ24ቱ ካህናተ ሰማይ ጸሎት መንበሩን በሚሸከሙ በ40ቱ እንስሳ ጸሎት በነፍስ በሥጋ ንጽሕት በሆነች ከሴቶች ሁሉ ይልቅ የከበረች የፍጥረት ሁሉ እመቤት በሆነች አምላክን በወለደች በቅድስት ድንግል ማርያም አማላጅነት ፈጽሞ ይወገዱ። በመዓልትና በሌሊት በንጋትና በምሽትም በቀትርም በሰዓትም ከጧት እስከ ማታ ከማታም እስከ ጧት የሰውን ነፍስ
የሚያስደነግጡ የዲያብሎስ ሠራዊት አጋንንትና ሰይጣናት ሁሉ የምድር ማዕዘኗን በሚያጸኑ በሰባቱ ነፋሳት ኃይል ሌትስ ተነው ይጥፉ። በእኔና የጥምቀት ልጆች በምንሆን የክርስቶስ አዲስ ሙሽራ በሆነች በዚች ቤተ ክርስቲያንን ዛሬ ተሰብስበው ባሉ የክርስቶስ ወገኖች ሁሉ ላይ ምሕረት ይደርብን። በኋለኛይቱም ዕለት ፍጹም ደስታን ያሰማን። በዚያች በምታስደነግጥና በምታስጨንቅ ሰዓትም የሕይወት አክሊል ያቀዳጀን፣ የሕይወት ልብስም አጎናጽፎ ኢየሩሳሌም ሰማያዊት ያግባን። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። በቀና አምልኮት ከአማልክት ሁሉ በላይ ለሆነ እስከ መጨረሻው ሕቅታ ድረስ በሰው ሁሉ አንደበት ምስጋና ይገባል። በዚህ ዓለም ይቅርታና ምሕረት ይደረግልን ለዘላለሙ አሜን። የምታነቡም ሁሉ ከቃሉ አታጓድሉ አትጨምሩም፣ ከእኒህ ቃላት እንዳትለውጡ የምታስተውሉ ሁኑ እንጂ። ከእነዚህ ቃል አንድ ቃል እንዳይገደፍ በትዕግስትና በእርጋታ አንብቡ። በበዓላቸውና በመታሰቢያቸው ቀን ቅዱሳን መላእክት፣ ጻድቃን ድርሳናቸውና ገድላቸው ሲነበቡ በዚያ ይቆማሉና ድርሳናቸውና ገድላቸው በተነበበ ጊዜ ከአንባቢው አንድ ቃል ቢገደፍ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ ፍጹማን መነኮሳት፣ ደናግልም ስለተገደፈው አንድ ቃል ያለቅሳሉ። ንባቡ ቢረዝምም ለነገ ብላችሁ አትተዉ። በአባ ስዩዳ ገድል ከሚነበበው ቃል አንድ ቢገደፍ የነቢዩ የኤርምያስ ዓይን እንባ በአንዱ አንባቢ ላይ ፈሰሰ ተብሎ እንደተጻፈ ድርሳናቸውና ገድላቸው እስኪፈጸም ድረስ ቅዱሳን ድርሳናቸውና ገድላቸው ከሚነበብበት ስፍራ አይለዩምና። እንደዚሁም ሁሉ ሕዝቅኤልና ሚልክያስ አንባቢው ቢተኛ ብዙ ቆመው ጠበቁ። እናንተም አንባቢዎች በፍርሃትና በነቃ ልቦና ሆናችሁ አንብቡ። መጻሕፍትን ማንበብ ባትችሉ ግን ማንበብ የሚችለውን ጥሩ። ለእኔም ለጻፈውም ላጻፈውም ላነበበውም ለተረጎመውም ፊደላቱንም ላረመው ሲነበብ ቃሉን ለሰማው ላሰማውም ሁሉ እግዚአብሔር ሁላችንንም በአንድነት ይምረን ዘንድ ጸልዩ። አምላክን በወለደች ድንግል ማርያም አማላጅነት በቅዱስ ሚካኤል ጸሎት ደስታን በሚያበስር በቅዱስ ገብርኤል ልመና በ24ቱ ካህናተ ሰማይ ጸሎት በአርባዕቱ እንስሳ አማላጅነት በደጋጎች በጻድቃንና ሰማዕታት በመንፈሳውያን መላእክትም አማላጅነት እኛን የጥምቀት ልጆች ሁላችንም ይቅር ብሎ ከሰይጣን ወጥመድ ያድነን ዘንድ ጸልዩልን። የቅዱስ ሚካኤል በረከተ ጸሎቱ ሀብተ ረድኤቱ በሁላችን ላይ ይኑር ለዘላለሙ አሜን። ኤኮስ አስሌ ኤፓ ኤፓስ ኤነ ከምካም ኤቦጋ ኬሮም ለካፍ ፊኤ ሎጌ ዋርናኬ ኳ አውሶላ አስፔክ አብሳኩ አሚእ አውእ ኤካ ኤፔ ካብእሬው አርሂሊ አዮን ያብሳት ጸ በቅዱስ ሚካኤል በጸሎቱና በልመናው የተማጸንን አምላክን በወለደች በእመቤታችን በቅድስት ድንግል ማርያም አማላጅነቷ ያመን እኛን ለዘላለም ልጇ ወዳጇ አድነን አሜን። አካእ ክስፒኤል ቤካ ሴካ አልፋ ኦ ቤታ የውጣ ዮድ አሃያ ሽራ ህያ ኤልሻዳይ ጸባዖት አዶናይ አማኑኤል አልመልኩኑን። እነዚህ ስሞችም ጌታችን ኢየሱስ ክርስቶስ በሊቀ መላእክት ቅዱስ ሚካኤል ክንፎች ላይ ጻፈ። በእነዚሁ ስሞችም ዲያብሎስ ከነሰራዊቱ በጨለማ መጋረጃ ተጠቅልሎ ወድቋል። የኔንም ጠላቶችንና ባላንጋሮችን ለዘላለሙ ይጣልልኝ አሜን። የሕያው እግዚአብሔር የባሕርይ ልጁ ከእመቤታችን ከቅድስት ድንግል ማርያም ሥጋን የለበስ ጌታችን ኢየሱስ ክርስቶስ ሆይ ስለ ቅዱስ ሥጋና ስለ ክቡር ደምህ ነፍስና ሥጋችንን ከጥፋት አድን።
ስለ ሚካኤልና ስለ ገብርኤል፣ ስለ ሩፋኤልና ስለ ኪሩቤል፣ ስለ አፍኒንና ስለ ሚሳኤል፣ ስለ ኡራኤልና ስለ ሩፋኤል፣ ስለ ፋኑኤል ብለህ ስለ ነቢያትና ስለ ሐዋርያት፣ ስለ ጻድቃንና ስለ ሰማዕታት ስማቸው ስለተጠራውና ሳልተጠራውም በአንድነት እግዚአብሔር ይቅር ይበለን። ለምክርህ አበጋዝ ቅዱስ ሚካኤል ስለሰጠው ቃል ኪዳን የልጅንም ሥጋ መልበስ ስላበሰረ ቅዱስ ገብርኤል ብለህ ኃጢአቴን አስተስርይልኝ፣ የሕዝቡንም ሁሉ ኃጢአት ይቅር በል። የሕያዋንም የሙታንም ጌታ አንተ ነህና ለዘላለሙ አሜን። ይሁን በእውነት ይደረግልን። ዓለምን ካለመኖር ወደ መኖር ያመጣ በስም ሦስት የሆነ እግዚአብሔር ፍጥረትን ሁሉ የፈጠረ ሰማይን ያለ ምሰሶ ያቆመ ምድርንም በባህር ላይ የዘረጋ የፀሐይና ጨረቃንም እንዲያበሩ የፈጠራቸው ከዋክብትንም በየወገናቸው የፈጠራቸው እሱ እንዳለው ሁሉ እሱም እንዳዘዘ ተፈጥሯልና ለዘላለም ጸንተው ይኖራሉ። የሰጣቸውንም ትእዛዝ አይተላለፉም። በየጊዜው በየዘመኑ በመዓልትና በሌሊትም እሱ ራሱ እንደደነገገው አለቆች ይሆኑ ዘንድ አሰለጠናቸው። በሰውም በመላእክትም ዘንድ የጌትነቱም ምስጋና አያልቅም አይጎድልም። ምስጋናው ከእሱ ነው፣ ክብሩም ከራሱ ነው። የበርባሮስ ጨለማ ካስተያየቱ አይሰውረውም። በጽርሐ አርያም ሳለ የባህሮችን ጥልቅነት በእጁ የሚዳስስ ምስጋናው በሰው አንደበት ሊነገር የማይቻል ባህሪውም አይመረመርም። የመለኮትም እሳትነት ምስጢሩም ከሥጋዊ ደማዊ ሰው የተሰወረ ነው። ጥንት የሌለው አኗኗሩም ሊነገር የማይቻል ነው። የጥበቡን የባህር ጥልቅነት የመላእክት አእምሮ የሰውም ሐሳብ አይሸጋገረውም። ለእርሱ ክብር ምስጋና ይገባል። ገዢ ለሆነ ባህሪ የመለኮቱ ምስጋና ይገባል ለዘላለሙ አሜን። በልዑል እግዚአብሔር አጋዥነት የቅዱስ ሚካኤልን ተአምሩን መጽሐፍ እንጀምራለን። ተፈጥሯቸው ከነበልባል የሆነ የትጉሃን መላእክት ያለቃቸው አለቃ ቅዱስ ሚካኤል የኃጢአት ባህር ጥልቀት እንዲያሰጥመን የጥምቀት ልጆች የሆነውን ሁሉ ልመናውና ምልጃው ከክፉ ዘመን ያድነን ለዘላለሙ አሜን። እግዚአብሔር ገናና ነው፣ የተመሰገነም ነው። ፈጽሞም ከፍጥረት ሁሉ በላይ የሰው ሕሊና ተመራምሮ የማይደርስበት ነው። ፍጥረትን ሁሉ የፈጠረ በመራቀቅ ዓይኖች ደፍረው ለማየት አይችሉም። ነቢዩ ዳዊት በመዝሙሩ እግዚአብሔር ገናና ነው፣ ምስጋናውም ብዙ ነው። ዳግመኛ እግዚአብሔር ታላቅ ነው፣ ኃይሉ ታላቅ ነው፣ ለጥበቡም ወሰን የለውም እንዳለ። ዳግመኛም ነቢይ ዳዊት አቤቱ ሥራ ሁሉ ፈጽሞ ታላቅ ነው፣ ሁሉንም በጥበብ ፈጠርህ አለ። ዳግመኛም መላእክቱን ረቂቃን የሚላኩትንም ከእሳት ነበልባል ፈጠራቸው አለ። መልአከ እግዚአብሔር እርሱን በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል አለ። የኃያል አምላክ እግዚአብሔር ሁሉን የፈጠረ ብርሃንን እንደ መጎናጸፊያ የሚያጎናጽፍ ዓለም ሳይፈጠር አስቀድሞ የነበረ የጥበቡ ጥልቀት ፈጽሞ ድንቅ ነው። አንዱን የማይታይ አንዱን የማይዳሰስ አድርጎ እንዲላኩት ስሙንም ሁልጊዜ ያመሰግኑ ዘንድ መላእክትን ከእሳትና ከነፋስ የፈጠረ ዛሬም ዘወትርም በእውነት ለዘላለሙ አሜን። በሚያስፈራ ነበልባል የተፈጠረ ደስ የተሰኘ መላእክት አለቃ ቅዱስ ሚካኤል ያደረገው ተአምር ይህ ነው። ልመናውና ምልጃው ይጠብቀን ያድነን። ከርኩስ የደም ባላንጋራ ያወጣን። የጠላት ፍላጻ እንዳይነድፈን በክንፈ ጥላው ሰውረን። አካባቢያችንም አይለየን፣ አጥር ከለላ ይሁንልን። የጥፋት መንገድ እንዳያገኘንም የምናምነው ሁሉ ያድነን ለዘላለሙ አሜን። አፌንም በምሳሌ ከፍታለሁ፣ የጥንቱንም ታሪክ እናገራለሁ። ከመጀመሪያው የተሰወረውን አነባለሁ። የሰዓትን ብርሃን የሚጎናጸፍ ቅዱስ ሚካኤል የሰራውን ኃይለ ታምራቱን እተረጉማለሁ፣ እናገራለሁ። በየጊዜው ዘወትር ምሕረትን የሚለምን ስለ ሰው ልጆች ሁሉ ወደ እግዚአብሔር ይማልዳል። የሚጠሩትን ለማዳንና
ለመርዳት ፈጥኖ ወርዶ ይደርስላቸዋል፣ ጸሎታቸውንም ይሰማቸዋል፣ የሚታመኑበትንም ሁሉ ያድናቸዋል። አምነው ስሙን በመጥራት ለጠየቁት መልስ የሚሰጣቸው እርሱ ነው። በባህርም በየብስም በመንገድም ሁሉ በችግርም በጭንቀትም ሁሉ ደርሶ የሚያድናቸው እርሱ ነው። ከዕለታት በአንደኛው ቀን አስቀድሞ የሆነውን እነሆ አሁን እዚህ ለተሰበሰባችሁት እንነግራችኋለን። ብዙዎች ከግብፅ አገር ገስግሰው ወደ ባህር ወደብ ሄዱ። በደረሱ ጊዜም በመርከብ ላይ ተሳፈሩ። ከደረቁ ቦታ ትንሽ ርቀው በባህሩ መሃልም ለመስጠም እስኪደርሱ ድረስ ታላቅ ነፋስ በላያቸው ተነሳ። የባህሩ ማዕበል ወገድም እጅግ በረታባቸው። የባህሩ ማዕበል በመርከቡ ላይ ወጥቶ ለሞት በደረሱ ጊዜ እንደገና የበለጠ ማዕበል ተነስቶ ሊገለብጣቸው ደረሰ። ክፉ ሞትና ጥፋት እንደመጣባቸው ባዩ ጊዜ በሐዘንና በስቃይ ተዋጡ። የሚያጽናናና የሚያድናቸውም አጥተው ተስፋቸውንም ቆረጡ። ያን ጊዜ በዚያች ቀን እንዲህ ሲሉ ጮኹ። ታላቁ ገናናው ቅዱስ ሚካኤል ሆይ፣ ለመላእክተ ሰማይ ሁሉ አለቃቸው አንተ የይቅርታና የኃይል የርኅራኄ መልአከ ሰላም ሆይ ወደ እኛ ተመልክተህ እርዳን። እኛን የተጨነቅነውን አድነን። በኃጢአት ከሞትና ከጥፋት እንድን ዘንድ ሞት መጋረጃ ዓይናችንን አሁን ሸፍኖታልና የጥፋትንም ጥላዋን አይተናልና ወደ እግዚአብሔር ስለኛ ለምንልን እያሉ ሁሉም በአንድነት በመጮህ በፍጹም እምነት ወደ እግዚአብሔር አመለከቱ። በሚያቃጥል እንባና በመረረ ለቅሶ በመርከብ ውስጥ ያሉት ሁሉ ከባህር ማዕበል ያድናቸው ዘንድ ጮኹ። ያን ጊዜውን በዚያችው ሰዓት እግዚአብሔር የልባቸውን ሐዘንና ልመናቸውን ሰማ። ያን ጊዜም ሊቀ መላእክት ቅዱስ ሚካኤል ከሰማይ ወርዶ ያንን መርከብ በእጁ ይዞ ሳበው። በውስጡ ያሉትን ሰዎች ወደ ባህሩ ዳርቻ ወጣቸው። ፈጽሞ ጥቂት እንኳን ጥፋት ሳይነካቸው በሕይወታቸው ተሻገሩ። ይህንንም ታምራት ለሰው ሁሉ ነገሩ። በሊቀ መላእክት ቅዱስ ሚካኤል እጅ ከባህር ሞገድ ያዳናቸው እግዚአብሔርን አመሰገኑት። በየወሩ በ12 ቀንም ዝክሩን ሲዘክሩ መታሰቢያውን ሲያደርጉ እስከ ዕለተ ሞታቸው ድረስ ኖሩ። የታላቁ ክቡር ሊቀ መላእክት ቅዱስ ሚካኤል አማላጅነቱ ጋሻ በከታ ሆኖ ይጠብቀን፣ በጠላትም እጅ ከመውደቅ ይሰውረን። እኔ አገልጋዩንም ከነፍስና ከሥጋ ሕማም በክንፈ ረድኤቱ ይሰውረኝ ለዘላለሙ አሜን።